እርስ በርሱ ውጥንቅጡ የወጣው ህይወት ላይ ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህ ነው ማህበረሰቡ ሙስሊሙ ኡማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አንድ እግር አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አላህ ከዓርሽ በላይ ቁጭ ብለዋል ካልክ ካፍር ነህ፣ አላለም ካልክ ካፍር ነህ። አላህ ይወርዳል ካልክ ካፍር ነህ፣ አይወርድም ካልክ ካፍር ነህ። ይሮጣል ካልክ ካፍር ነህ፣ አይሮጥም ካልክ ካፍር ነህ። فهم في امر مريج እርስ በርሱ የሚንኮታኮት የሆነ እርስ በርሱ የተጣረሰ ውጥንቅጡ የወጣ ኮምፕሊኬትድ በሆነ ሐያት ነው ያሉት ይላል አላህ ሱብሃነሁ ወተዓላ። ለምን በልከዘቡ ቢልሐቅ ለማ ጃአሁም ከጌታቸው እውነት ሲመጣላቸው ስላስተባበሉ። ማስተባበል ማለት ክርስቲያኖች ቁርአንን ተቀበሉ ሲባሉ አይ ቁርአንን አንቀበልም የጌታ ቃል ነው ብለን ብለው በንግግር ተናገሩ። እሱ ብቻ አይደለም፣ አይ ተቀብያለሁ ብለህም ካልተገበርከው እንደዛ ነው፣ ካስነወርከው እንደዛ ነው። ሙሉ ነው ሲል አይ ሙሉ አይደለም፣ የተዘረዘረ ነው ሲል አይ አይደለም አልተዘረዘረም፣ የተብራራ ነው ሲል አይ አልተብራራም፣ መድኃኒት ነው ሲል አይ መድኃኒት አይደለም፣ ራሱን ችሎ መቆም የሚችል ብቸኛ ጥመት የሚባል ነገር የለውም እያለ ወለም የجعل له عوجا ለቁርአን ምንም መጣመምን ነገር አላህ አላረገበትም እያለ ቁርአንን ብቻ ከተከተልክ ትጠማለህ ይላል። ያ ረቡል ዓለሚን አላሁ ሱብሓነሁ ወተዓላ ቁርአንን ብቻ ብንከተል እንጠማለን? ነብዩ መሐመድ ምንድን ነበር የሚከተሉት? ቁርአንን ብቻ አልነበረምን? እንዴት ነው ደፍራችሁ የምትናገሩት? የነገር ቁርአንን ብቻ በመከተልህ ትጠማለህ? ነብዩ መሐመድ አለይሂ ሰላም ቁርአንን ብቻ አልነበረም ወይ የሚከተሉት? ወይስ እሳቸውን ምን ልትሏቸው ነው? ግን ለዘመናት ያካበቱት ሀብት አለ፣ ዝና አለ፣ እውቅና አለ፣ ግሩፕ አለ። ብዙ ሰው ብቻውን ራሱን ችለው እንዳይቆም ያደረጉት አንዱን እየተደጋገፈ ጥገኛ አድርገውታል። በአቂዳ ዙሪያ ጥገኛ፣ በምን ዙሪያ ጥገኛ፣ በምን ዙሪያ ጥገኛ፣ በሁሉም ነገር ጥገኛ አድርገውታል። የጌታውን መጽሐፍ ብቻ ይዞ ራሱን ችለው እንዲቆም አላረጉትም። ኮንፊደንስ የለውም። መልካም እንደሰማችሁት ነው እንግዲህ በእስልምና ወይንም በሙስሊሞች ቤት ውስጥ እንደዚህ ጠያቂ ትውልድ ተፈጥሮ ማየታችን አንድ ደስ የሚያሰኝ ነው። ቁርአን በግልጽ የተብራራ እንደሆነ ደጋግሞ ስለራሱ ይናገራል። ሱራ 12 ሱረቱ ዮሴፍ አንቀጽ 111 ላይ እንደዚህ ይላል። በታሪካቸው ውስጥ ለአእምሮ ባለቤቶች በእርግጥ መገሰጫ ነበር። ይህ ቁርአን የሚቀጣጥፍ ወሬ አይደለም፣ ግን ያንን በስተፊቱ ያለውን አረጋጋጭ ለነገር ሁሉ ገላጭ ለሚያምኑ ህዝቦችም መሪና ችሮታ ነው ይላል። እንግዲህ ቁርአን ስለራሱ ሲናገር ለነገር ሁሉ ገላጭ አብራሪ እንደሆነ ይናገራል። ነገር ግን ቁርአን ገላጭ ለነገር ሁሉ ገላጭ የሆነ አብራሪ መሆኑን ቢናገርም አሁን ያሉ ሙስሊሞች ስለሚያምኑት ነገር በቁርአን ውስጥ የለም። በቀን 5 ጊዜ ሰላት እንትን ይላሉ። ስንት ነው ረካው? በዛን ሰዓት እንድሰግዱ ቁርአን ላይ ቦታ የተጠቀሰው ብትሏቸው አያመጡም። ጥቁሩ ድንጋይ ምላስና አይን ይዞ ይመጣል፣ ኃጢአታችንን ይቅር ይላል፣ በቂያማ ቀን ሸፋ ይሆነናል፣ አማላጅ ይሆነናል ብለው ያምናሉ። በቁርአን ውስጥ ሽታውም የለም። ደጃል ከጌታችን የሚለየው በአይን ነው፣ በአንድ አይን ደጃል አንድ አይን ነው ያለው ብለው ያምናሉ። በቁርአን ውስጥ ሽታውም የለም። ኢሳ ተመልሶ ይመጣል፣ ይህን ያህል ዓመት ይቆያል፣ መስቀል ይሰብራል፣ መስቀል ይሰብርና አሳማ ይገላል፣ ይሄ 40 ዓመት እንደዚህ እንትን ይላል ምናምን፣ ሽታውም የለም። ጂዚያ ያስቀራል፣ ሽታውም የለም። በቁርአን ውስጥ የለም። በቃ አልኳችሁ። መሐመድ አይሻን አገባት፣ ከዲጃን አገባት፣ የለም በቁርአን ውስጥ የለም። በቃ ሄራ ዋሻ ውስጥ መገለጥ መጣለት፣ ጅብሪል የሚባል የመጀመሪያ የለም አልኳችሁ። ቁርአን ውስጥ ተውሂድ በ3 ይከፈላል፣ የለም። ሽታውም ስለሚያምኑት እንኳን ተውሂድ የለም በቁርአን ውስጥ። አላህ ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል፣ በቁርአን ውስጥ ሽታውም የለም። ሌባ እንደዚህ ይደረግ፣ በቁርአን ውስጥ ሽታውም የለም። አይታወቅም፣ የለም። ስለዚህ አርካኑል እስላም እንደዚህ ያህል ነው፣ ኢማን ኦፍ እስላም ይሄን ያህል ነው፣ በቁርአን ውስጥ ሽታውም የለም። በቃ አይታወቅም። ሙስሊሞች አሁን እያመኑት ያለው በቁርአን ውስጥ አንጡ ቢባሉ ማምጣት አይችሉም። እንደውም አሁን ለሚሉት ምንድነው እሱ አንዳንድ ሙፈሲሮቻቸው ከቁርአን ይልቅ ሐዲስ አብራሪ ያስፈልገው፣ ቁርአን አብራሪ ያስፈልገዋል ይላሉ።
ቁርአን ስለ ራሱ ደግሞ ሲናገር ሁሉን ነገር አብራሪ የተብራራ ነው ይላል። ውጭስ ግጭት አላህ አብራርቸዋለሁ ይላል፣ እነሱ አላብራራህም ይላሉ። የትኛውን ነው የምትቀበሉት? ዛሬ በዚህ ቶፒክ እናወራለን። አሁን ላይቭ ነን። ኑ